የጡት ካንሰር የጡት ህዋሶች ከቁጥጥር ውጪ ሆነው አድገው እጢ የሚፈጥሩበት በሽታ ነው። የጡት ካንሰር ህዋሳት የሚጀምሩት ወተት በሚያመነጩት የጡት ሎብሎች ውስጥ ሲሆን የመጀመሪያው ቅርጽ ለህይወት አስጊ አይደለም። እናም በመጀመሪያ ደረጃዎች ሊታወቅ ይችላል። የካንሰር ህዋሳት በአቅራቢያው ወደሚገኝ የጡት ቲሹ ሊሰራጭ ይችላል። ይህ እብጠት ወይም እጢዎች ይፈጥራል። በአቅራቢያው ወደሚገኙ ሊምፍ ኖዶች ወይም ሌሎች የአካል ክፍሎች ሲሰራጭ ለህይወት አስጊና ለሞት ሊዳርግ የሚችል በሽታ ይሆናል። እንደ አውሮፓውያን አቆጣጠር በ2022 የጡት ካንሰር በዓለም አቀፍ ደረጃ 670,000 ሰዎችን ለሞት ዳርጓል። የጡት ካንሰር በሁሉም የዓለም ሀገራት የሚከሰት ችግር ሲሆን በሴቶች ላይ በብዛት የሚከሰት የካንሰር አይነት ነው። በግምት 0.5 ወይም 1% የሚሆኑት የጡት ነቀርሳዎች በወንዶች ውስጥ ይከሰታሉ። በሞት ደረጃ ወደ 800,000 የቀረበ ኤግዛክት ነው ባንልም ወደዛ የቀረበ ዴዝ ሪፖርት ይደረጋል በብሬስት ካንሰር ማለት ነው። ወርልድ ዋይድ ስናየው ብሬስት ካንሰርን አመንግ ዊሜንስ ከፍለን ስናየው ያኛው ያልኩሽ አሁን ጄነራል ነው። ያው ሜልም ፊሜል ላይ ያለውን ሪፖርት ነው 11%። ፊሜል ላይ ያለው ኬዝም ዴዝም አዝ አ ሪዛልት ኦፍ ማነው ብሬስት ካንሰር ከፍ ያለ ነው ማለት ነው። የጡት ካንሰር በኢትዮጵያ በጣም የተስፋፋው ካንሰር ሲሆን 20% የሚሆነውን የሀገር አቀፍ የካንሰር ጫናና በሴቶች ላይ ከሚደርሰው የካንሰር ሞት 1/3ኛውን እንደሚይዝ መረጃዎች ያሳያሉ። በሽታው ኔቸር እንደዚህ እንዳለ ሆኖ የኢንፍራስትራክቸራችን የፕሮፌሽንስ ያለው የስክሪኒንግ ኦር እንደዚህ አይነት ነገሮች ኦልሞስት ዝቅተኛ ናቸው እንደ አፍሪካ። ኢትዮጵያ ላይ ስትመጪ ከዚህ የተለየ ሆኖ አታዩ። ለምሳሌ ብሬስት ካንሰርን ብትወስጂው ኦልሞስት 30%ቱ የካንሰር ኬዝ ብሬስት ካንሰር ኬዝ ነው። ዴዙም ከዚህ የተለየ አይደለም። ከሁሉም በበለጠ ብሬስት ካንሰር ዴዙ ሃይ ነው እንደ ኢትዮጵያ ኮንቴክስት ስናየው። ሪስክ ፋክተር የምንለው ብዙ ጊዜ ሪስኩ አይታወቅም ወይም ስፖራዲክ የምንለው ነገር ነው። ሌላው ሪስክ ፋክተሮች ምንድናቸው? ከቤተሰብ የጡት ካንሰር ያለበት ቤተሰብ አባል ካለን ያኛውም ጀነሬሽን የመያዝ እድሉ ከፍተኛ ነው። ይህ ማለት ግን ሁሉም ሰው የጡት ካንሰር ይያዛል ማለት ሳይሆን እድሉ ይጨምራል ማለት ነው። ሌላኛው ደግሞ ሪስክ ፋክተር ሴት መሆን ራሱ ተጋላጭ የሚያደርግ ሁኔታ ነውና ኦልሞስት 99.9%ቱን የጡት ካንሰር ኦከር የሚያደርገው በሴቶች ላይ ነው። ግን 0.1% አካባቢ ወንዶች ላይ ሊሆን ይችላል። ሌላው ደግሞ ተጋላጭ የሚያደርገው ምክንያት እድሜ ነው። ብዙ ጊዜ ሴቶች ከ40 ዓመት በላይ ከሆነ የተጋላጭነታቸው በጣም የጨመረ ይሆናል። ሌላው ደግሞ የሚወሰድ ኮንትራሴፕቲቮች ወይም የወሊድ መቆጣጠሪያ የምንላቸው አሉ። እነሱ ሆርሞን ያላቸው ከሆኑ ተጋላጭነታችን በጣም ይጨምራሉ። ሌሎች ነገሮች ደግሞ ላይክ ሲጋራ ማጨስ፣ አልኮል መጠጣት ልክ እንደ ማንኛውም ካንሰር ተጋላጭነታቸውን በጣም ይጨምራል ማለት ነው። በሀገራችን በስፋት እየተከሰተ ያለውንና ለበርካቶች ሞት ምክንያት የሆነውን የጡት ካንሰር በጊዜ እንዳይታከም ከሚያደርጉ ምክንያቶች አንዱ በጊዜ የበሽታው አለመታወቅ ነው። ይህን ችግር ለመቅረፍ ታዲያ ምን ቅድመ ጥንቃቄዎችን ማድረግ ይቻላል? ብዙ ጊዜ የጡት ካንሰር ምንም ምልክት ላይኖረው ይችላል። ኦልሞስት ከ50% በላይ ምንም ምልክት ላይኖረው ይችላል። አንዳንዶቹ ግን እብጠት ሊኖራቸው ይችላል። ይሄም ማለት ጡታቸው ላይ ህመም የሌለው እብጠት እንዲሁም ብብታቸውን አካባቢ ያለ እብጠት ሊሆን ይችላል። እሱን ቼክ ማድረግ ያስፈልጋል። ሌላኛው ደግሞ የሚታይበት መንገድ ከጡት ጫፍ ላይ የሚፈስ ፈሳሽ፣ ደም የቀላቀለው ፈሳሽ ካለ እሱም አንደኛው ምልክት ሊሆን ይችላል። ጡቷ ጫፍ አካባቢ ይሄ የብርቱካን ልጣጭ የሚመስል አይነት የቆዳ መቀየር ካለ፣ መጥቆር፣ እነዚህ ነገሮች ራሱ የምልክቶቹ ሊሆኑ ይችላሉ እና እንደ በሽታው ደረጃና አይነት ሌሎችም ሲምፕተሞች ሊኖሩ ይችላሉ። ግን በአብዛኛው ጊዜ ህመም የሌለው እብጠት ነው የሚኖረው። ያው እንደ ሪሰርች ካየሽው እንደው 100% ይሄ ነው ማለት ይከብዳል። ቢሆንም ግን ከተሰሩት ጥናቶች ማየት እንደሚቻለው የአዌርነስ ክፍተት ኮምፕሊትሊ አለ ማለት የሚታይ ቪዚብል የሆነ የአዌርነስ ክፍተት አለ። ከ18 ዓመት በላይ የሆነች ሴት ራሷን ጡቷን ኤግዛማይን ማድረግ አለባት። ይሄም ማለት ሰልፍ ብሬስት ኤግዛም የሚባል ነው።
የወር አበባ ከመጣ ከ5 እስከ 7 ቀን በኋላ ድረስ መስታወት ፊት ለፊት ቆማ ሁለቱንም ጡቶቿን በ3 ጣቶቿ ተጠቅማ ቼክ ማድረግ አለባት እና የተለየ ነገር ካየች አሁንም ሄዳ ሐኪም ጋር መታየት አለባት። ይህ ማለት ግን እባጭ ሁሉ ካንሰር ነው ማለት አይደለም። ግን ብዙ አይነት እንትኖች ስላሉ ቀድሞ ቢታወቅ አሁን ስቴጅ 1 ላይ ቢታወቅ የመዳን እድሉ ይሄ የጡት ካንሰር እስከ 99% ነው። ከተገኘ እንደው ቢገኝ እንኳን ብለን ብናስብ ከተገኘ በኋላ ያለው ሳይኮሎጂካል እና ይሄ ምንድነው የአእምሮ ተጽዕኖ የሚፈጥር ነገር ይኖራል ብለን እናስባለን። ሪሰርቾች የሚያመላክቱት ያን ነው። ለምሳሌ አንድ ሴት ልጅ በ18 ዓመቷ የጡት ካንሰር በሽታ አለባት ቢባል ከዛ በኋላ ያለው ላይፏ ኦልሞስት ሚዝረብል እንደሆነ አይነት ነገር ነው። የእሷን ብቻ ሳይሆን የማህበረሰቡም እይታ ትንሽ የተቀየረ አይነት ነገር እንደሚያሳይ ነው የኤፒዲሚዮሎጂካል ዳታ የሚያመለክቱት። ሙሉ በሙሉ ኢትዮጵያ ውስጥ ያለው አዌርነስ ምን ይመስላል የሚለው ትንሽ ማጥናት ይፈልግ ይመስለኛል። ጤና ተቋማት በአቅራቢያ ለመኖር በተለይ ክፍለ ሀገር ለሚኖሩ ሰዎች ጤና ጣቢያዎቹም ምኖቹም አክሰሰብል አይደሉም እና እነዚህም ነገሮች ቶሎ ያንን ነገር እንዳይገኙ ያደርጉታል። ትሪትመንት አካባቢ ላይ ያው በጣም ብዙ ይጎለናል ስልሽ በሽተኛ መዳን ያለበት ለ1 ዓመት ሊቀጠር ይችላል፣ ለ6 ወር ሊቀጠር ይችላል፣ ለ3 ወር ሊቀጠር ይችላል። ኢንዲፔንደንስ ነው። ይሄ በሽተኛ ቶሎ መድኃኒቱን አግኝቶ መዳን የሚችልበትን ስቴጅ ኦልሞስት እያጠፋን ወደ ሜታስታሳይዝ ኦር ወደ ተለያዩ የሰውነታችን ክፍሎች ከተሰራጨ በኋላ ሌላ ትሪትመንት መስጠት ነው የሚሆነው። ይሄ ምንድነው ከረንትሊ እንደው ፍሮንት ላይን ሆኖ እየሰራ ያለው የጥቁር አንበሳ ሆስፒታል ነው። በመቀጠል የጳውሎስ ሆስፒታል ነው። እንደ ኦሪጂናሊ ስትሮንግ ቢሆኑ አለ፣ ግን በቂ ነው ብዬ አላስብም። ሌላው ተጨማሪ ችግር ነው ብለን የምናስበው ምንድነው የሰለጠነ የጤና ባለሙያ አለመኖር ነው። እሱም ደግሞ አንድ ሴት ይሄንን ነገር አይታ አውቃ ከሄደች በኋላ በትክክለኛ መንገድ ስለማይደረግላት ምርመራ ያ ነገር ተስፋፍቶ ብሶበት ሊመጣ ይችላል።